እሺ ሰላም እንዴት ናችሁ? ከባለፈው የቀጠሉትን ጥያቄዎች ነው ዛሬ የምንሰራው። ኤክሰርሳይዝ 1.8 ኮምፒውት ኢች ኦፍ ዘ ፎሎዊንግ። ያው ብዙ ስለሆኑ አብዛኛው እናንተ የምትሰሩት ነው የሚሆነው። ከዚህ ውስጥ የተወሰኑትን መርጬ እኔ ለመስራት እሞክራለሁ። የትኛውን ብንሰራ ይሻላል? ኤፍ ዲ እና ኤችን አብረን እንሰራለን። -5/13 ማይነስ -26/7 ነው የሚለው። ሲምፕሊ ኔጌቲቭ ታይምስ ኔጌቲቭ ኢዝ ፖዚቲቭ። ስለዚህ እንደዚህ አድርገን መጻፍ እንችላለን። ፕላስ 26/7። ይሄን ደግሞ ቦታቸውን ማቀየር እንችላለን። የጋራቸውን ኤልሲኤም መፈለግ እንችላለን። የ7 እና 13 የ7 እና 13 ኤልሲኤም ማለት ሊስት ኮመን መልቲፕል ወይም ትንሹ የጋራ ብዜት የሁለቱ ብዜት ነው የሚሆነው። 7 ሲባዛ 13 7 ሲባዛ 13 ሲካፈል ለ7 13 ነው የሚሆነው። ስለዚህ 26 ጊዜ 13 ሲቀነስ 7 ሲባዛ 13 ሲካፈል 13 7 ነው። 7 ጊዜ 5 35 300 ስንት ነው የሚሆነው? 3 ሲካፈል ለ91 ማለት ነው። ይሄን በኢምፕሮፐር ፍራክሽን መቀየር ይችላል ወደ ህገወጥ ክፍልፋይ ማለት ነው አይደለም የሚባለው። ኦኬ 0.2 ፕላስ 17/8 ፕላስ 8/9 2 10ኛ ይሆናል። ሲደመር 17 8ኛ ሲደመር 8 9ኛ። የነዚህ የሶስቱን ኤልሲኤም ስንፈልግ ሶስቱን ቁጥሮች ማባዛት እንችላለን። ቅድም ከላይ እንደሰራ ነው ማካፈል ማለት ነው ለዲኖሚኔተሩ። ይሄ ሲካፈል ለ10 8 ሲባዛ 9 ይቀራል። ስለዚህ 2 አለ እዚህ ጋር ሲባዛ 8 ሲባዛ 9 ሲደመር 8 ሲባዛ 9 72 ነው። ሲደመር ይሄ ስንት ነው የሚሆነው? 170 ሲባዛ 9 8 ጊዜ 9 72 720 ማለት ነው። ስለዚህ እነዚህን አባዝታችሁ መደመር ከዛ ለዚህ ማካፈል ነው። ከዛ ወደ ኢምፕሮፐር ፍራክሽን መቀየር ይቻላል። 2.3 ሪፒቲንግ ዴሲማል ነው። ሲቀነስ 0.2 ሪፒቲንግ ዴሲማል ነው። ሶ ይሄን ስንሰራ በተለያየ መንገድ መስራት እንችላለን። አንደኛው 2.3 ሪፒቲንግ ዴሲማል ማለት 3 ራሱን እየደገመ ይሄዳል ማለት ነው። አፕ ቱ ኢንፊኒቲ 0.2 እያለ እስከ ኢንፊኒቲ ይቀጥላል ማለት ነው። ስለዚህ መቀነስ ማለት ነው። 2 ሲቀነስ 0 2 ፖይንት አለ። 3 ሲቀነስ 2 1 3 ሲቀነስ 2 1 እያለ አንድ እያለ ይቀጥላል ማለት ነው አፕ ቱ ኢንፊኒቲ። ሶ ዘ አንሰር ኢዝ 2.11 ኦር ኤ ማለት 2.1 ሪፒቲንግ ዴሲማል ማለት ነው። ይሄን ወደ ፍራክሽን እንቀይረው። 2.3 ሪፒቲንግ ዴሲማል ማለት 2 + 3/9 ማለት ነው። ይሄ ወደ ኢምፕሮፐር ፍራክሽን ስንቀይረው 2 ጊዜ 9 ስንት ነው የሚሆነው? 18 ሲደመር 3 21 9ኛ ማለት ነው። 0.2 ዴሲማል ማለት ሪፒቲንግ ዴሲማል ማለት 0 + 2/9 ማለት ነው። 2 ሲካፈል 9 ማለት ነው። ስለዚህ 2.3 ሪፒቲንግ ዴሲማል ማይነስ 0.2 ሪፒቲንግ ዴሲማል ማለት 21/9 ማይነስ 2/9 ማለት ነው። ይሄ 21 - 2 19
19 ይሆናል መልሱ ማለት ነው። ይሄን ወደ ዴሲማል መቀየር እንችላለን ካስፈለገ። ሶስተኛው አሰራር ደግሞ ሌት x is equals to 2.3 repeating decimal 2.3 repeat decimal ይሄንን x እንበለው እና multiply both sides by 10 ሁለቱንም ሳይድ በ10 እናባዛ። ሶ 10 ሲባዛ x 10x ነው የሚሆነው። 10 ሲባዛ 2.3 a 2.3 3 እያለ ነው የሚቀጥለው። ስለዚህ በ10 ሲባዛ 23.33 እያለ ይቀጥላል ማለት ነው። አሁን ከሁለቱም ላይ ይሄን እንቀንስ። ከ10x ላይ ሌት ሰብትራክት x ከዚህ ላይ ደግሞ ይሄን እንቀንስ። 23.33 እያለ ነው የሚሄደው ሲቀነስ 2.3 እያለ ይቀጥላል። ሶ ከ10x ላይ 1x እንቀንስ 9x ይቀራል። ከ23.33 ላይ 2.33 ሲቀነስ ይሄኛው 0 ነው የሚሆነው። ይሄ ሲቀነስ 0 ነው። ስለዚህ 23 ሲቀነስ 2 21 ነው የሚሆነው። ከዚህ በቀላሉ የኤክስን ቫልዩ ማግኘት እንችላለን። ኤክስ ማለት 21 ሲካፈል 9 ማለት ነው። ቅድም እዚህ ጋር ያገኘነው ቫልዩ ማለት ነው። የኤክስ ቫልዩ ማለት ይሄኛው ወይም ይሄ ከማን ጋር እኩል ነው? ከ21 ሲካፈል 9 ጋር እኩል ነው። በተመሳሳይ እዚህ ጋር ማግኝተናል ማለት ነው። በተመሳሳይ ሌት y is equals to 0.2 ዴሲማል ይሄን ካለ በኋላ በተመሳሳይ በ10 እናባዛለን። 10y ይሄን በ10 ስናባዛው 2.2 ያለ ነው የሚሄደው። ስለዚህ ይሄን ከዚህ ላይ እንቀንሳለን፣ ይሄን ከዚህ ላይ እንቀንሳለን። 2.2 ዴሲማል ማይነስ 0.2 ዴሲማል ይሄ 9 ይመጣል። ይሄ 0 ነው። ይሄ ሲቀነስ 0 ነው። ተመሳሳይ ስለሆነ እኩል ስለሆነ ማለት ነው። 2 ሲቀነስ 0 2 ነው። ከዚህ በቀላሉ የዋይን ቫልዩ እናገኛለን። ዋይ ማለት 2 ሲካፈል 9 ነው። ቅድም ሰርተን ያገኘነው ማለት ነው። እዚህ ጋር 2 ሲካፈል 9 ስለዚህ 0.2 ኤ ከ2 ኦቨር 9 ጋር እኩል ነው። ስለዚህ አሁን መቀናነሱ ነው ሁለቱም ማለት ነው። x ማይነስ y 21 9ኛ ሲቀነስ 2 9ኛ ማለት ነው። 19 9ኛ ይመጣል ማለት ነው። ስለዚህ በእነዚህ በሶስት መንገዶች አይተናል። አንደኛው ሌት በማለት ነው። ሁለተኛው ወደ ፍራክሽን በመቀየር ነው። ሶስተኛው ደግሞ ቀጥታ ወደ ዴሲማል ቀይረን ወይም በዴሲማል መንገድ ጽፈን መቀናነስ ነው እርስ በርስ ማለት ነው። ኦኬ question number 2 a woman bought 3 kilogram of rice for this amount of birr, 2 kilogram of it for this amount of birr and 10 kilogram of teff for this amount of birr. How much money did she spend in buying all the listed items? እነዚህን ሁሉ በመግዛት ምን ያህል ገንዘብ አወጣች ነው የሚለው። ስለዚህ እነዚህን ፍራክሽኖች ያው መደመር ነው። ይሄ ራይስ ለመግዛት ነው። እንዲሁም ዊት ለመግዛት ምን ያህል ብር አወጣለች? 45 ሙሉ 1/4ኛ ሲደመር እና ጤፍ ለመግዛት ያወጣችው 580 1/2ኛ ብር ነው። እነዚህ መደመር ነው። ይሄን በጣም ቀላል ነው። ይሄን ወደ ኢምፕሮፐር ፍራክሽን መቀየር ነው። ሚክስድ ፍራክሽን ስለሆነ ማለት ነው። ከዛ እነዚህ ሶስት ቁጥሮች መደመር ነው። ይሄን ወደ ሚክስድ ፍራክሽን ወደ ኢምፕሮፐር ፍራክሽን ስንቀይር 4 ጊዜ 57 ሲደመር
3 ሲካፈል 4 ነው። ሲደመር 1 ሲካፈል 2 ነው። ስለዚህ እናንተ ደምራችሁ ማካፈልና መደመር ትችላላችሁ። በጣም ቀላል። ይሄ የጋራቸው 4 ነው የሚሆነው። ያው የሁሉም እንደምታዩት ትልቁ የጋራ አካፋያቸው ኤልሲኤማቸው 4 ነው። ስለዚህ መልሱ የሚሆነው 4 ሲባዛ 57 ሲደመር 3 ሲደመር እነዚህ ብራኬቶችን መርሳት የለብንም፣ ምክንያቱም ቁጥሮቹ ቫልዩዋቸው የተለያየ ስለሚሆን ማለት ነው። ብራኬቱን ከረሳን በቃ የነዚህን ቫልዩ ፈልገን እነዚህ ሶስቱን ቫልዩ ማለት ነው መደመር ነው። የዚህን ቫልዩ ግን መጀመሪያ በሁለት ማባዛት አለብን ከዚህ ጋር ከመደመራችን በፊት። ከዛ እነዚህን ደምረን ስንጨርስ ለ4 እናካፍላለን ማለት ነው የነዚህን ድምር። እዚህ ጋር የምናስቀምጠው የሶስቱን ድምር ነው ማለት ነው። Question number 3. Part of 100 meter square farming land is covered by lemon and orange plants. 100 ሜትር ስኩዌር የሚሆን ኤሪያ የሚሸፍን ማለት ነው መሬት በሌመን እና በኦሬንጅ አትክልቶች ተሸፍኗል። If 1/4 of the land is covered by orange, 1/4 በሌመን በኦሬንጅ ቢሸፈን 1/5 of it is covered by lemon and the rest not covered by plants. 1/5 ደግሞ በሌመን ተሸፍኗል። ስለዚህ የቀረው ደግሞ በምንም አልተሸፈንም ክፍት ነው ማለት ነው መሬቱ። How much of the farmland is covered by lemon and orange? በሁለቱም የተሸፈነው ምን ያህል ሆኖ ነው? B. How much of the farmland is not covered by any plant? እንደዚህ ማስቀመጥ እንችላለን። ይሄኛው ፋርምላንድ ቢሆን 100 ሜትር ስኩዌር ነው የሚለው። 100 ሜትር ስኩዌር ከሆነ ስኩዌር ነው የሚሆነው። ስለዚህ እንደዚህ ነው የሚሆነው። ሶሪ ይሄ 10 ሜትር ነው፣ ይሄ 10 ሜትር ነው። ስለዚህ የዚህ ኤሪያ 100 ሜትር ስኩዌር ነው። 1/4 በኦሬንጅ ተሸፍኖ ይላል። 1/4 of some part ማለት ነው። ከዚህ ውስጥ የተወሰነው ፓርት 1/4 በኦሬንጅ ነው የተሸፈነው። እንዲሁም 1/5 የተሸፈነው በሌመን ነው። ያልተሸፈነው ክፍል ይሄ ነው። ይሄ ሊሆን ይችላል። ሰርተን ማወቅ እንችላለን። 1/4 አልተሸፈነም ማለት የዚህ 1/4 ምን ያህል ነው ነው። በኦሬንጅ የተሸፈነው 1/4 ሲባዛ አጠቃላይ ከአጠቃላይ ኤሪያው ማለት ነው። 1/4 የዚህ ማለት 100 ሲካፈል 4 25 ነው። 25 ሜትር ስኩዌር ነው የተሸፈነው። የሌመን 100 ሲካፈል 5 20 ሜትር ስኩዌር ነው። ስለዚህ ይሄኛው 25 ነው። ይሄኛው 25 ሜትር ስኩዌር ነው። የዚህኛው ደግሞ 20 ነው። ስለዚህ ምናልባት እንደዚህ ሊሆን ይችላል። ስለዚህ የቀረው ያልተሸፈነው ምን ያህል ነው ጥያቄውና በሁለቱ የተሸፈነው ነው። ስለዚህ በሁለቱም የተሸፈነው የሁለቱ መደመር ነው። 25 ሲደመር 20 45 ሜትር ስኩዌር ይሆናል ማለት ነው። ኖት ከቨርድ ነው የሚለው። ያልተሸፈነው ክፍል ደግሞ ይሄ ሊሆን ይችላል። ስለዚህ ይሄኛው ከሆነ ምን ያህል ነው ነው። ይሄን ለማወቅ ከመቶ ላይ ከአጠቃላይ ማለት ነው ከኤሪያው ምን ቀንሰው የተሸፈነው ነው 45 ሜትር ስኩዌር። ስለዚህ 55 ሜትር ስኩዌር አልተሸፈነም ማለት ነው። አራተኛው ጥያቄ ይሄኛውን ፕሮፐርቲ ቼክ አድርጉ ነው የሚለው። የትኛው ትክክል ነው ወይም የትኛው ትክክል አይደለም ነው ጀስቲፋይ ነው የሚለው። ስለዚህ ስለ አዲሽን እና ሰብትራክሽን አይታችኋል። ፕሮፐርቲዎቹን ፍራክሽን ላይ ራሽናል ነምበሮችን ማለት ነው ከነሱ ጋር ያያዛችሁ ቼክ የምታደርጉት ነው። እናንተ ብትሰሩት የተሻለ ነው። ብዙም ከባድ አይደለም ብዬ ነው የማስበው። በቀጣይ ግን ኤክሰርሳይዝ 1.9 ነው የምንሰራው። እንደምታዩት
ማባዛትና ማካፈል ላይ ማለት ነው። ሶ መልቲፕሊኬሽን ኤንድ ዲቪዥን ኦን ራሽናል ነምበርስ። እስከዛ በቀጣይ እስክንገናኝ ድረስ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።